ክርክር የተከራከራችሁ ማሸነፍ ሳትችሉ ቀርታችሁ ታውቃላችሁ? ምንም እንኳን የክርክሩን ሀሳብ በደንብ ብታውቁት ማሸነፍ አልቻላችሁ። ግን ማወቅ ያለባችሁ ነገር ክርክር ለማሸነፍ ትክክል መሆን ብቻ በቂ አይደለም። የሚያስፈልገን ተከራካሪያችንን ተሸናፊ የሚያደርጉና ክርክሩን እኛ በፈለግነው መንገድ እንዲሄድ የሚወስዱ ብልጥ ዘዴዎችን መጠቀም ነው። በዚህ ቪዲዮ ውስጥ ከባድ የሆኑ ክርክሮችን እንድታሸንፍ የሚረዱ ኃይለኛ ዘዴዎችን እናያለን። እነዚህ ዘዴዎች ብቻ ሳይሆኑ ተረጋግተን እንድንቆይ፣ በግልጽ እንድናስብና በልበ ሙሉነት እንድናገር የሚረዱ እውነተኛ ስልቶች ናቸው። እንጀምር። አራተኛ ጁዶ ቴክኒክ። በጣም በጦፈ ክርክር ውስጥ ተከራካሪያችን ሀሳባችንን ብቻ ሳይሆን ማንነታችንም እንደዚህ እንደዛን እያለ መቃወም የተለመደ ነው። ስለዚህ የእነሱን ምላሽ ከማዋጋት ይልቅ የራሳቸውን ትግል ለእኛ ጥቅም እናውለዋለን። ይህ ማለት በትናንሽ ነጥቦች በመስማማት ነገሮችን ማረጋጋት ሲሆን፣ ይህ ደግሞ በራስ መተማመን እንጂ ድካም እንዳልሆነ ያሳያቸዋል። ለምሳሌ ያንተን አመለካከት ቢነቅፉ፣ አዎ ስለዚህ ትክክል ነህ ግን ቅድም ያልከው ባህሪ የለኝም ማለት ትችላለህ። ይህ ያልተጠበቀ ስምምነት ደግሞ ቁጣቸውን ያለሰልስና ስህተቶቻቸውን ለመጠቆም ቦታ ይሰጠናል። ይህ ዘዴ ጠቃሚ ቢሆንም የውይይቱን ሙሉ ብልጫ ስለማይሰጥ አራተኛ ደረጃ ይዛል። ሶስተኛ የሶቅራጠስ ቴክኒክ። ይህ ዘዴ የግሪካዊ ፈላስፋ ሶቅራጠስ ሲሆን ዘዴውም ሀሳባችንን በቀጥታ ከመናገር ይልቅ ተከራካሪያችንን ቆም ብለው እንዲያስቡና አቋማቸውን እንዲፈትሹ የሚያደርጋቸውን ጥያቄዎች መጠየቅ ነው። ይህ ደግሞ ልክ ነኝ ወይስ አይደለውም የሚል ጥርጣሬ ይፈጥርባቸዋል። ለምሳሌ አንድ ሰው በትምህርት ጥሩ ውጤት ማምጣት ለትልቅ ስራ ዋስትና ይሰጣል ካለ፣ ጥሩ ውጤት ብቻውን ያን ሰው እውነተኛ ችሎታ ያሳያል ብለህ ታስባለህ? ለምትጠይቀው የእሱ ሀሳብ ጉድለት እንዳለው ይሰማዋል። ይህ ጥርጣሬ ደግሞ ለእናንተ የማሸነፍ ዋስትና ይሰጣል። ይህ ዘዴ ልምምድ ቢጠይቅም ተከራካሪያችንን ስለሚያዳክም ሶስተኛ ደረጃ ይዛል። ሁለተኛ አሳማኝ ስምምነት ዘዴ በአብዛኛው በድርድር ላይ የሚጠቅም ሲሆን ዘዴው አንድ ዕቃ ስንሸጥ ለገዢው ፌር እንዲመስለው ማድረግ ነው። ለምሳሌ አንድ ዕቃን የምንሸጥበት ዋጋ 500 ብር ከሆነ ገዢው ሲመጣ 1000 ብር እንልና ተከራክረን በ500 ዋጋ ብንሸጠው ገዢው ከ1000 ወደ 500 ስንቀንስለት ዋጋው ፌር ወይም ምክንያት የሆነ ይመስለዋል። ይህ ዘዴ በንግድ ወይም በግል ንግግሮች ውስጥ ስምምነትን ለማግኘት ስንሞክር በደንብ ይሰራል። ነገር ግን ስለ ሀሳቦች በሚደረጉ ክርክሮች ያን ያህል አይረዳም። አንደኛ የመረጃ መዘባረቅ። በክርክር ውስጥ ክርክሩን ለመቆጣጠር በጣም ኃይለኛ ከሆኑ ዘዴዎች አንዱ ተከራካሪያችንን በመረጃዎችና በቁጥሮችና በተደረጉ ጥናቶች ማሸነፍ ነው። ለምሳሌ ይህ ዘዴ 20% የስኬት ንጻሬን ያሳየው በጥናት መሰረት የአሁኑ የገበያ ዋጋ ቅናሽ ያሳይቷል እያልን የመረጃ ጎርፍ ስንናገር ምላሽ ለመስጠት እንዲታገሉ ያደርጋቸዋል። ከዚህም ባሻገር የራስ መተማመን ስሜት እንዲሰማን ያደርጋል። ነገር ግን መረጃዎቻችን እውነተኛ መሆኑን ማረጋገጥ ያስፈልጋል። ካልሆኑ ግን ያሳጣሉ። ይህ ዘዴ በመረጃ የተደገፈ በመሆኑ የክርክሩን የበላይነት ስለሚሰጥ አንደኛ ደረጃ ይዛል። እነዚህ አራት ዘዴዎች ተከራካሪያችንን ለማሸነፍ ሙሉ በሙሉ ዋስትና ባይሆኑም ክርክሮችን በበላይነት ለማሸነፍ የሚረዱ ኃይለኛ መሳሪያዎች ናቸው። ክርክር ላይ ዋናው ነገር ተለዋዋጭ በመሆን ለተከራካሪያችን ሀሳብ ትክክለኛውን ስልት መምረጥ ነው። እንደ መረጃ መዘባረቅ፣ የሶቅራጠስ ቴክኒክ አሳማኝና አወዛጋቢ እንድንሆን ያግዙናል። ስለዚህ አይነት የስነ ልቦና ዘዴዎች ማግኘት ከፈለጋችሁ ሰብስክራይብ የሚለውን በመጫን ይቀላቀሉን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።